ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ ወይ? እስቲ ዛሬ ኮሸሬ አብረን እንስራ ማለት ነው። ያው ኮሸሬ የኢጅፕሽን ምግብ ነው። ለኮሸሬ የሚያስፈልገኝ ነገር እዚህ ጋር ሩዝ ነው። ያው ሩዝ እኔ በስመቲ ነው የተጠቀምኩት። እናንተ ግን ሌሽ መስሪ መጠቀም ትችላላችሁ። እዚህ ጋር ደስ አለኝ። ቲማቲም ያው ለሶስ ነው የምጠቀመው። እዚህ ጋር መኮረኒ ሸሪ፣ እዚህ ጋር ደግሞ ፓስታ አለኝ። እዚህ ጋር ሽንኩርቱን ከትፌ ያስቀምጫለሁ። ሽንኩርቱን ስትጠብሱ ያው ዱቄት ወይንም ደግሞ የበቆሎ ዱቄት ማድረግ ትችላላችሁ። ቅመም የሚያስፈልገኝ ቆንጆ በርበሬ እና ከሙን፣ ጨው ነው የሚያስፈልገኝ። ያው ሳልሳ እኔ ለሶሱ ከቲማቲም አንድ ላይ ነው የምጠቀመው እና አቺቶ ማለት ነው። ስለዚህ ወደ አሰራሩ እንግባ። እሺ አሁን እኔ እዚህ ጋር ለሽንኩርት ልጠብስበት ዘይት ጣጥኩኝ። እዚህ ጋር ደግሞ ሩዙን ልሰራበት ነው። ይሄ ደግሞ አሁን መኮረኒ እና ፓስታ ስለምቀቅልበት ውሃ ጣጥኩኝ ማለት ነው። ሁሉንም አንድ ላይ ነው የምሰራው። ኦኬ አሁን እኔ እዚህ ጋር የሚበቃኝ ያክል በላሌት ወይም ደግሞ ሸሪያ ጨመርኩኝ። አንድ ላይ ጠብሰዋለሁ ማለት ነው። እዚህ ጋር ደግሞ ያው የከተፍኩትን ሽንኩርት ጨምራለሁ። እኛ ጋር በጣም ክርስፒ እንዲሆን ስለማይፈለግ የበቆሎ ዱቄት ወይንም ኖርማል ዱቄት ምንም ነገር አላደረኩበትም። ዝም ብዬ ነው የምጠብሰው ማለት ነው። ደግሞ የመርሳት የለብኝም ጎልደን ከለርን እስኪሰጠኝ ድረስ እንደዚህ አርጌ ጠበስኩት። እዚህ ደግሞ ሽንኩርቴንም በዛ እዚህ ጋር ያጠብኩትን አደስ ነው። እዚህ ጋር አጥቤ ያጠለልኩትን ሩዝ ጨመርኩኝ ማለት ነው። አንድ ላይ በደንብ አርጌ አዋህደዋለሁ ማለት ነው። እዚህ ጋር ጫው የሚበቃኝ ያክል፣ እዚህ ጋር ደግሞ ያው ፍልፍል አስወድ ወይም ቆንጆ በርበሬ የሚበቃኝ ያክል፣ እዚህ ጋር ደግሞ ያው ከሞን ጨምራለሁ የሚያስፈልገኝ ያክል። ኦኬ ይሄንን ሁሉንም ከሞኑንም ጫው ፍልፍል ሁሉም አንድ ላይ ስለጨመርኩት በደንብ አርጌ ማዋሃድ አለብኝ ማለት ነው። አሁን በደንብ አርጌ ጠብሻለሁ። ኢቭን እየተንጣጣ ነው ከታች ሩዙ ማለት ነው። ስለዚህ እዚህ ጋር የፈላ ውሃ ነው የምጨምረው። ብዙ አላበዛበትም። ይሄን ያክል ከጨመርኩ ይበቃኛል። አሁን ሁሉም አንድ ላይ ተዋሃደልኝ። እዚህ ጋር ሽንኩርቴን አልረሳሁትም። ትንሽ ጠብሰውና ሊጠበስ ስል ተመልሼ እመጣለሁ። ስለዚህ አሁን እኔ የመኮረኒ ውሃ ፈላልኝ። ስለዚህ መኮረኒ ጨምራለሁ ማለት ነው። እኔ የምጨምረው ይሄን መኮረኒ ግማሽ ነው የምጨምረው። እዚህ ጋር ደግሞ ሩዙን አልረሳሁትም። እየበሰለ ነው አሁን። ሽንኩርቴን አልረሳሁም፣ እየጠበስኩ ነው። ግን ቀስ ብሎ ነው የሚጠበሱ። እስከዛ እስኪ ቲማቲሙን ፈጭተን እንመለስ። ለሶስ ማለት ነው። ፈጭቼ ልመለስ። ፈጨሁት። አሁን ደግሞ
ማነው በጨመርኩት መኮረኒ ላይ ፓስታ እናደርግበት። ሽንኩርቱ እየተጠበሰ ነው፣ ትንሽ ይቀረዋል። ይህ መኮረኒው ትንሽ ለ1-2 ደቂቃ ያክል ከበሰለ በኋላ እኔ ፓስታ ጨምርበታለሁ። ምክንያቱም መኮረኒ ከፓስታ ይጠነክራል። መኮረኒ ትንሽ ይቆያል ለመብሰል። ያ ስለሆነ 2 ደቂቃ ቀደም ብዬ ነው የጨመርኩት ማለት ነው። ስለዚህ አሁን የጠበሱትን ሽንኩርት እናወጣለን። እዚህ ጋር ሳህን አዘጋጅቼለታለሁ። ይህን መሰለ። ማሻላ በጣም ነው የሚያምረው ከለሩ ራሱ። እስቲ አሁን ሌላው ምግብ እዛ ጋር እስኪደርስልኝ ድረስ እዚህ ጋር ደግሞ ሶሱን እንስራ ማለት ነው። ለኮሸር የሚያስፈልገኝ እዚህ ላይ ያው ነጭ ሽንኩርት የተወሰነ ከትፌ ዘይት አረኩበት። ድስቱ እንዲሞቅልኝ እተዋለሁ ማለት ነው። ለዚህ የሚያስፈልገኝ ቅመም ቆንጆ በርበሬ፣ ጨው እና ከሙን ግዴታ ነው። ከዛ በመቀጠል ደግሞ አቼቶ፣ ትንሽ አቼቶ እና የሚያቃጥል የቃሪያ ፓውደር ከፈለጋችሁ ነው፣ ግዴታ ግን አይደለም። ከዚህ ጋር ሽንኩርት ነው እና ላይክ ትንሽ ጣዕም እንዲሰጠው ሩዙም ላይ መኮረኒም ላይ ትንሽ ሽንኩርት አረግበታለሁ፣ በተጠበሰው ሽንኩርት ማለት ነው። ኦኬ እዚህ ጋር ሽንኩርቱ በሚፈልገው መልኩ ተጠብሶልኛል። ስለዚህ አሁን የፈጨሁትን ቲማቲም አረጋለሁ ማለት ነው። ቢስሚላ እዚህ ጋር ትንሽ ሳልሳ አረግበታለሁ። እዚህ ጋር አቼቶ ጨምራለሁ ትንሽ። ይሄን ግን ሳታበዙ ትንሽ ነው የምታረጉት፣ ከፈለጋችሁ ነው፣ ግን ግዴታ አይደለም። እዚህ ጋር ወንትኑ ሶሱ ደረሰልኝ። መኮረናው በሰላም ጠፍጥፌ ኦሬዲ በድስቱ ገለበጥኩት። ይሄ ደግሞ ሩዙ ደርሶልኛል። አሁን ማቀራረብ ብቻ ነው የሚቀረኝ ማለት ነው። ሶስ እናንተ ስትሰሩ አቼቶና ከሞንም አንድ ላይ በጥብጣቸው ማቅረብ ትችላላችሁ። እኔ ግን ይሄ ብቻ በቂ ነው፣ ቢኮዝ ሰዎቹ አቼቶና ላይሞኑን ስለማይፈልጉት ማለት ነው። ይህ በስተመጨረሻም ይኸው ሶሱን ጨረስኩኝ። ሩዙን እንደዚህ አድርጌ ጨረስኩ። ከታች ሩዝ ነው፣ ከዛ መኮረኒ እና ፓስታ፣ መሀል ላይ ያው የጠበስኩትን ሽንኩርት አረኩበት። ስለዚህ ጨርሻለሁ ማለት ነው። መልካም ምሳ።